እኔ እንግዲህ ከእናንተ ጋር ስመጣ አንድ ችግኝ ነኝ። ገና የተተከለ ችግኝ ዛፍ ለመሆን እናንተን አጠያይቄያለሁ። ምናልባት አሁን እዚህ ቪዲዮ ላይ ያያችሁት አንዳንድ ሕፃን አይኗ እየተንጠራተተ የምታዩት ጎላ ያለ የምታዩት ከሆነ እሷን ልጆችን ማያውቃችሁ እሷን ልጄስ ብትሆን የእህቴ ልጅ ብትሆንስ? የሚገርማችሁ ከ3 ዓመት ከ2 ዓመት በኋላ እሷን ፍለጋ ሄድኩኝ። እንዲሁ ብችል አዳፕት አድርጌ ባመጣት ብዬ አላገኘኋት እና ሰው እስከሚሞት እንዴት እንጠብቃለን? ባለ በቁሙ እንዴት ነው ሰውን ልንቀይረው የምችል? እኔ መኖር ችያለሁ። እግዚአብሔር ከዚህ አድርሶኝ በበረከቱ በጸጋው በእኔ ኃይል ብቻ ሳይሆን እዚህ እንድቆም አድርጎኛል። ከዛ ወጥቼ እዚህ ደርሼ ለሰው ለመድረስ ችያለሁ። ታዲያ መኖር እየቻል ትርፍ ነገር ለምን እፈልጋለሁ? ምናልባት ግማሽ ሰው አበደች እንዴ በዚህ ሰዓት ጡረታ የምትወጣው? ያውም በእኔ ስራ ምለን የተቃወሙኛል። የእኔ ጡረታ መተኛት አይደለም፣ እንደገና አዲስ ህይወት ለመመስረት ነው። ለእኔ በቃ ኖሩ። ከዚህ በላይ ትርፍ ህይወት አልፈልግም። ትርፍ ንብረት ሀብት አልፈልግም። በቃ ብዬ ወደዚህ መጥቻለሁ። መንገድ የልጅ ስጓዝ ቀላል አይደለም። ብዙ ውጣ ውረዶች እንደሚያጋጥሙኝ አውቃለሁ። እና ግን ከጀመሩት እንግዲህ 6 ወር መሰለኝ የሆነኝ። በ6 ወር ውስጥ ይሄው እንደናንተ አይነት ሰዎችን መሰብሰብ ጀምሬያለሁ። በየሀገሩ ሲሄድ ብዙ ሰዎች ከጎንሽ እንደሆን እንቀበለሽ፣ ምን እናግዝሽ ሲሉኝ በእውነት ደነገጥኩ። እኔ በጣም ብዙ እጓዛለሁ ብዬ ነበር። በዛ አይነት ብዙ እጓዛለሁ መሰለኝ። ቶሎ አግዘውኝ ህልሜን ላሳካ መሰለኝ። እና አሁን ሰሞኑን እዚህ መጥቼ አንዳንድ ነገሮች ተፈጥረው ነበር። እንደው ማለት አንዳንዴ ያው ጀምሯቸው ስራ ቀላልም አንዳንድ ነገሮች ተከናላቸው እና እሷ ምንድነው የሆነ ነገር እያደረጉ እንዴት እሷ ማለት ምን ይደራለች? ቀላል ነገር ልትተራከር ትችላለች። ገንዘብ ርካሽ መሰራት አለበት ብለው የጠየቁ ሰዎች አሉ። ለእኔ ያንን ለምን አልኳቸው? እነዛ ያላቸው ሰዎች ይህን ቪዲዮ ብቻ ፈታኝ መልሱን ታገኙናላችሁ። ምክንያቱም በተለይ አሁን ገንዘቡ የኔ አይደለም። ማገኘው ገንዘብ በየደቂቃው በየአጋጣሚ የኔ የሚሰራውን ሰው የሚያገዘኝ ለእነዚህ የምስኪን ሰዎች ነው። ለነዛ ሰለ ድሮ እንደምቱን የሚቸር ገንዘብ ከሆነ አሁን አላደርገው። ምናልባትም በቤተ ክርስቲያንም ሆነ በተለያየ መልኩ እጄን ዘረጋ ነበር። አሁን ግን ሰብሰብ አድርጌ ኮሚቴዎችን ጠይቄ ነው ገንዘብ ማወጣው። ለምን እንዳልሳሳት፣ አለዛማ ሌሎችም ሆንኩኝ መስጠት የለመደ እጅ ደግሞ አያቆምም። ስለዚህ ግን አደረጉ። ያንን እንዲቆጣጠረኝ ሌላ ኮሚቴ አቋቋሙ እንዳልሳሳት። ምክንያቱም አንድ ሰው ይሳሳታል፣ ብዙ ጊዜ አጋዥ ረዳት ያስፈልጓል። ለዛ ስል ኮሚቴዎች ይህን ነገር ላደርግ ነው ጠይቄ ነው ማድረግ እና 100 ብር 1000 ብር 2000 ብር አይ ነገር ለመውጣት የለበትም ሲባል አይ ሰው ምን ድረስ ብዙ መክፈል አለባት ለምትሉ ሰዎች መልሱ ይህ ነው። ያ ገንዘብ $100 እንኳን ቢሆን የነዛን ገንዘብ ነው አውጥቼ ያላግባብ ጥለው ማለት ነው። ግን በዚህ አጋጣሚ ደግሞ በነፃ በጉልበታቸው በገንዘባቸው የሚያግዙኝ ደግሞ በጣም ብዙዎች ናቸው። ለእነሱ ምስጋና የለምንላለን። እውነት ግን ያን ነገር ጨርሼ ዓላማዬ ተሳክቶልኝ የመጀመሪያ ደስታውን ትምህርት ቤቱ ተገብቶ እነሱ እንደመጀመሪያ መራጭ ናቸው እና በርቺ በሉ አገዙ ነው። ማገዝ ብዙ አለን እንጠየቁት አለምንም መደመን አለምንም እውነት ነገራቸው እንደለመደብን 16 ሰዓት 20 ሰዓት ሰርቼ ሰራለሁ እንጂ አንተን ግን ጠይቃለሁ እንዲያግዝ አምነውበት ሰው እንዲያግዝ ነው የምፈልገው። ለምን ልመና ላስቆም ነው እኔ የፈለጉት። ሰውን አስተኝቶ እንዲቀለብ አልፈለግም። በኋላ ትውልድን እንደገና መፍጠር ነው የፈለጉት።
ህፃናትን ማስተማርና ወጣት እዛ ላይ ትልቅ ይህ ሁሉ እንዴት ልታረግ ትችላለች ልትሉ ትችላላችሁ። በወር 1 ሚሊዮን እንደምንም ደግሞ ማቺንግ በተለያየ መልኩ አድርጌ በወር 2 ሚሊዮን ዶላር ነው የኔ ፕሮግራም። ያንን ግን እንዴት ይሆናል ልትሉ ትችላላችሁ። አደርገዋለሁ ከእግዚአብሔር ታዲያ አግቼን በመቶ ሳግዝ የነበር ሰዎች አሁን ደግሞ 100,000 የራሴን ብዙ ጊዜ ግን በሚሊዮን ነው ሰዎችን ግን አግዛለሁ፣ ህይወት እቀይራለሁ። ምንም ወደች አይደለም። እናንተ የምፈልገው ቀላል ነገር በወር $10 ብቻ። አይ ብዙ አንቺን እንከራተት የለብሽም እና 100-200 በወር አረጋለሁ የሚሉ ሰዎች አሉ። ዲሲ የገቡት በብዛት 100 ብር ሲመዘገቡ አይቻልም። ይህን ግን ማስገድደው $10 ብቻ ነው። 500 እስከ 100,000 ድረስ ሰው ድረስ ከተመዘገበልን 1 ሚሊዮን ማቺንግ 1 ሚሊዮን $2 ሚሊዮን በእርሱ ደግሞ ህዝብ እንደበቃልኛል እርግጠኛ ሆኜ ልነግራቸው እፈልጋለሁ። እና እናንተ አግዙኝ ተመዝገቡ ነው ብላቸው። ይሄ ነው። ከዛ ውጭ ግን ይህን ቪዲዮ ካያችሁ ከንግግሬ የተወሰነ ጥያቄ ካላችሁ ትቀበላችሁና ለበኋላ መዝጊያ አንድ ንግግር ብቻ አደርጋለሁ። እስከዛ ግን ያው የሌላ እንዳይደግማችሁ ጥያቄ ካላችሁ ጥያቄያችሁ መመለስ ወደ አለ ጥያቄ ካልሆነ በቀር ዝግጁ ነኝና ጥያቄ ካለ መቀበል ይችላል። ያለ ግን ማሻአላህ ተባረከላ አላህ ይወደው ሰጥ በቻን ከቦልሽ ቆመ ነብያችን አለይሂ ሰላም ብለዋል፣ ከተቀባይ እጅ ይልቅ የሰጪ እጅ ነው መደሰት ያለበት። እና እግዚአብሔር ሆይ ተልበን አትመግበን ከተምተራ አታጠጣን ብለው ጸሎት ባደረጉ ሰዓት አላህ አንቺን ሰበብ አድርጎ እነሱን ያብላል፣ እነሱን ያጠጣል። ከነሱ ይልቅ አንቺ ነሽ፣ ከነሱ ይልቅ አንቺ ነሽ መደሰት ያለብሽ። አሁን እነሱ በበሉ በጠጡ ሰዓት እግዚአብሔር ያመሰግናሉ። አላህ ግን አንቺን ነው ሰበብ ያደረገላቸው ሊበሉ ይጠጡ። በኢስላም ምን ይባላል? አንድ ሰው ሲሞት 3 ነገሮች ተከትለው ወደ ቀብር ይሄዳሉ ይባላል። አንዱ ቤተሰቡ ነው፣ ኦፍኮርስ ይመለሳል። ሀብት ካለው መኪናዎች ተከትለው ይሄዳሉ፣ ሬሳው ተሸኘው፣ እነሱም ይመለሳሉ። ከሱ ጋር ቀብር ውስጥ የሚቀርና አትራፊ የሚቆይ ግን ኸይር ስራው ነው። ያ ማለት ጥሩ ስራው ነው። ከስራም ደግሞ ያቺ አንዴ ተደርጎ የሚቆም አይደለም፣ ኮንቲኒየስ ስለሆነ ሰደቃቱ ጃሪያ እንለዋለን እኛ። ያ አንቺን ካለሽ በኋላ ሌሎችሽም ወይ ተከታዮችሽም ባስቀጠል ቁጥር አንቺ ያን ሪዋርድ ታገኛለሽ። የጀመርሽው ማሻአላህ የሚደነቅ የሚወደድ ስራ ነው። ኢንሻአላህ በምችለው መንገድ ከጎንሽ ነኝ። በርቺ። አመሰግናለሁ። ግን አዎ በጣም ለዚህ ነው በቀጥ ስልታይ እኔ ባምለው ማልቀስ ማዘን ለሰው ልጅ ህይወት ይቀይራል ስለማና ሀገርን ይቀይራል ስለማና ተደስቼ ነበር። እኔ ባዘን ባለቀስ ቁጥር ራሴ ተረጅና ታማሚ በሽተኛ ሆናለሁ እንጂ ወገኖችን ልደርስላቸው ስለማልችል በጣም ለዛ ነው አትዘኑ። ብዙ ማዘን ማልቀስ ዝም ብሎ የለውምና ለዛ ነው